የት ነው የሚውለው፣ ምንድነው የሚያረጋው፣ ምንድነው የሚያዘወትረው፣ ምንድነው የሚወደው ምናምን የሚለውን ነገር መከታተል ጀመርኩ። እና በቃ በዚህ መሃል የሚውልበትን ቦታ አወቅኩኝ፣ የሚሄድባቸውን የሚወደውን ነገር ማለት ነው። እዛ ቦታ ሁሉም ቦታ አለ። ምንድነው የሚወደው? የት ነው የሚውለው? እሱ ኳስ ይጫወት ነበረ። እንትን መጠጥ ቤቶች ምናምን፣ ጫት ቤት ምናምን ነገር ክላሽ አያረጉም። እንዴት ነው የሚያስማማው? ከባድ ነው ግን በቃ እኔ ስሜቴ ስለሆነ ያን ነገር እንዳረግ ያስገድደኝ። በቃ እኔ እሱን እየተከተልኩኝ እዛ ቦታ መሄድ። እንኳን ሲጫወት ትሄጃለሽ? አሁን በዚህ አጋጣሚ አንዴ ምንድነው የተፈጠረው መሰለሽ? ጫት ቤት ነበርና የት እንዳለ አወቅኩኝ። ጠይቄ ምናምን ነገር ጓደኛ ያጣርታልኝ ምናምን ነገር ከዛ ሄድኩኝ እዛ ቦታ ሲሄድ በቃ በጣም ነው የደነገጠው። ተያየን። እዛ የገባውበት ቤት እሱም አለ፣ ተማሪዎችም ነበሩ፣ ክረምት ላይ የሚያሳልፉት እዛ ነው፣ አስተማሪዎችም ነበሩና በቃ ሲያየኝ በጣም ነው የደነገጠው። እና በቃ እሱም ያረጋቸው ነገሮች ማድረግ ጀመርኩኝ። እዛ ቁጭ ብዬ ማለት ሲቅሙ ቅማለሁ። መቶ አላወራሽም? መቶ አላወራኝም፣ እያየኝ ነበረ እስከሆነ ሰዓት ላይና በቃ የሚያጨሱትን ነገር ሳጨስ ሁሉም ሙድ መያዝ ጀመር። ማለት ለኔ መጀመሪያ ነው ማረጋቸው ነገሮች በሙሉ እያሳቃቸው እነሱና ያስታውቃል የመጀመሪያ እንደሆነ ማረጋው ነገርና የሆነ ሰዓት ላይ በቃ ኮስተር አለ። ኮስተር ብሎ መጥቶ እጄን ይዞኝ ወጣ።